ጤና ይስጥልን እንደምን አላችሁ ውድ የፕሮግራማችን ተከታታዮች በዛሬ ፕሮግራም አንድ እንደተለመደው እንግዳ ፕሮግራም እየቀርብ ያለው እንግዶቻችን የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ሊቀመንበሩና ምክትል ሊቀመንበሩ የሆኑትን አቶ ጉቾና አቶ ተገኑን ይሆናል። እንግዲህ እነሱ በአጠቃላይ አሁን ባለው ፖለቲካ እንዲሁም በህዝቡ ጉዳይ ሌሎችንም አንስተን ከነሱ ጋር የተወሰነ ንግግር እናደርጋለን። በውስጣቸው ያሉ አንዳንድ ነገሮች አሁን ያሉበትን ሁኔታ እናወራለን። ህዝቡ አሁን ያለበት ሁኔታ ምንድነው? ከጸጥታ አንፃር ያለበትን ሁኔታ እሱንም እናነሳለን። የዚህ አመት ምርጫ ዝግጅትም አለ። በዚህ ምርጫስ ምን ያህል በንቃት ለመሳተፍ እየተዘጋጁ ነው የሚለውን ነገር እናነሳለን። እንዲሁ ደግሞ ሌላው የታሰሩ የተፈናቀሉ ወገኖቻችን በሚመለከት እሱንም ቢሆን ሰፋ አድርገን የምንነጋገርባቸው ርዕሶች ይሆናሉ። እንግዲህ በቀጣይ ሌሎችንም በውስጥ አሁን ልጠቅሳቸው ያልቻልኳቸውን በርካታ ነገሮችን እያነሳን የምንነጋገር ይሆናል። እንግዲህ ውድ የፕሮግራማችን ተከታታዮች እናንተም ፕሮግራማችን ይቀጥል ዘንድ በእርግጥ ፕሮግራማችን አፕ ኤንድ ዳውን የሆነ እስካሁን ድረስ በስፋት እየሄደ ያለበት እድል የለም። በቀጣይ ምናልባት ይህ ፕሮግራም ሰፍቶ እንዲቀጥል የእናንተ አድማጮቻችን ተሳትፎ በምን አግባብ ነው መቀጠል ያለበትን እኔ በንቃት ለምን መሳተፍ እንደማንችል አይገባኝምና ሁላችንም በንቃት ተሳታፊ ሆነን ይሄን ሚዲያ አሳድገን የጋራ ድምጽ ብናረጋው እድሉ ሰፊ ይሆን ነበር። እሱን ያደረግን አይደለም። ግን ቀጣይ ታውን በፍታር ሆነን ብለን ተው ነገር አለን። በቀጣይ ሰፋ ብሎ እንዲቀጥል አውዱና ስፍታ እንድንቀጥል የእናንተ ድጋፍ የእናንተ ምክር አስተያየት ወሳኝ ነው። እንግዲህ እሱን ነገር እንድትሉ መልእክት አስተላልፌ ወደ ያለቱ ፕሮግራም ይገባለው። ውድ እንግዶቻችን እንኳን በሰላም መጣችሁ ወደ ስቱዲዮአችን። በጣም ጥሩ። እንግዲህ ምንድነው በእናንተ በቅማንት ዲሞክራሲያዊ ፓርቲ ወይም ቅዴፓ ብዙ እንግዲህ በዚህ አስቸጋሪ ወቅት ብዙ ፈተናዎች አሉ። ድርጅት እንደ ድርጅት የሚቀጥለው በውስጥ የሚፈጠሩ አስቸጋሪ ነገሮችን ተጋፍጦ ማለፍ የሚችል አመራር ችግር ካለ ምጥፍ ብሎ ችግሩን ለማየት የሚሞክር አመራር ሲኖር ነውና ቅድሚያ መመስገን ያለበት በዚህ ህዝብ ስም ያለ ድርጅት እስካሁን ድረስ በዚህ በፈተናዎች ውስጥ ሆኖ ቢሆን መቀጠሉ የሚያስመሰግን ነው። ግን አሁን እየተፈጠሩ ያሉ ማለት አሁን በፊት በዚህ ፕሮግራም አንዳንድ ነገሮችን አንስተን ነበር። በውስጣችሁ ክፍፍል እንዳለ የሚያመላክት ነገር ከናንተም ጋር እንዲሁም ደግሞ በዚህ ውስጥ ቅሬታ አለብን ከሚሉ ሌሎች ወንድሞችም ጋር አንዳንድ ነገሮችን አንስተን ነበር። አሁን ያለበት ሁኔታ እስኪ ተራርጋችሁ ንገሩን ድርጅታችሁ። እሺ እጅግ በጣም ከልብ ነው የምናመሰግነው። በቅድሚያ ጃንተክር ሚዲያ ከዚህ በፊት እጅግ በጣም በርካታ ዘገባዎችን ሲዘግብልን የቆየ ነው። ለድርጅታችን ሁለንተናዊ አቅም ሆኖ መቀጠሉና ለህዝባችን ድምጽ መሆኑ እጅግ በጣም የሚያስመሰግነው ነው። ከዚህ አንፃር ላቅ ያለ ምስጋና ማቅረብ እንፈልጋለን በድርጅታችን ስም። በመቀጠል ቅድም ለማንሳት እንደሞከርከው በፓርቲያችን ውስጥ የነበሩ ያለ መግባባት ሀሳቦች እንደነበሩ ያው ይታወቃል። እኛ ሚዲያ ላይ ቀርበን ሀሳብ አስተያየቶችን ሰጥተናል። ዝሮ ሁለት አይነት ያለ መግባባት ሁኔታዎች ሊፈጠሩ ይችላል ይሆናል። አንዱ ድርጅቱን በውጤታማነት ከማስቀጠል አንፃር ክፍተቶች ተፈጠሩ ብሎ በተቆርቋሪነት ስሜት የድርጅቱን አቅም ለማስቀጠል በተቆርቋሪነት ስሜት ሳይሰራ ቀረ የሚል ተቃርኖ ሀሳቦች ሊመጡ ይችላል ይሆናል። ሌላኛው ደግሞ ሆን ብሎ ድርጅቱ ላይ እንቅፋት ለመፍጠር የሚፈልጉ የውጫዊ ሀሳቦችን ጫና ከመሸከም አንፃር የሚመነጩ ያለ መግባባት ምንጮች ሊኖሩ ይችላሉ። ዞሮ ከዚህ ከሁለቱ ሀሳብ አንፃር ድርጅታችን ላይ የተፈጠረው ስራ አልሰራንም የሚሉ አንዳንድ ሀሳቦች ይነሱ የነበሩ ጉዳዮች ስለነበሩ እሱንን የማስተካከልና የተለያዩ መድረኮችን እየፈጠርን የማስተካከል ድርጅታዊ ደንቡን በማስጠበቅ መንገድና በምርጫ አዋጁ 1162 ላይ የተቀመጠውን 2011 ላይ የተቀመጠውን መሰረታዊ የሆኑ ደንቦችን አንቀጾችን እየዘረዘሩ ከመረዳዳት አንፃር የማስተካከል ሂደቶችን እየተጠቀምን ያለንበት ሁኔታ ነው ያለ። በዋናነት ግን ቅድም ሳነሳ እንደነበርኩት ድርጅቱ የሚመራ ራሱ ደንብ ስላለው በደንቡ መሰረት አሉ የሚባሉ ክፍተቶችን እያረመ የመጣበት ሁኔታ አለ። አሁንም የቀጠሉ አንዳንድ ክፍተቶች ይኖራሉ። እሱንም በተከታታይ መድረኮች እያረሙ እያስተካከሉ ድርጅታዊ አቅሙን እያጠናከሩ መሄድ ከድርጅቱ የሚጠበቁ ስለሆነ አሁን ላይ ከ80% በላይ የሚሆኑ ድርጅታዊ ስራዎች ላይ የነበሩ ክፍተቶችን የማስተካከልና የማረም ሂደቱ ተጠናክሮ እየቀጠለ ያለበት ሁኔታ እንዳለ ለማሳየት ነው። አሁንም አንዳንድ ክፍተቶች አሉ። ለቀጣይ ማይኖርም ተብሎ አይታሰብም። ምክንያቱም ፖለቲካ ፓርቲ እየተመራ እንደዚህ አይነት የተቃርኖ ሀሳቦች ከውስጥም ከውጭም
የሚመነጩ ነው የሚሆንተይ የሚፈጠሩ ነው የሚሆንተይ ዞሮ ግን እሱን በቶለሬት አድርገው ችግሩ እንደ ችግር ተመልክቶ ህዝባዊ የሆነው ጉዳይ አስቀድሞ ችግሮችን እየፈቱ መሄድና ለህዝብ አስፈላጊ የሆነ ውጤት ያመጣል የሚለው ላይ ትኩረት አድርጎ ከድርጅታዊ ዓላማው አንፃር ችግሮችን እየፈቱ መቀጠል የድርጅቱ መሰረታዊ የሆነ ዓላማ ስለሆነ እሱን እያስቀጠልን ያለንበት ሁኔታ ነው ያለው። በጣም ጥሩ አቶ ተገኑ ካሁን በፊት አንዳንድ በጉዳዩ ያገባናል የሚሉ ከመለያየት ይልቅ አንድነት ይቀድማልና ባካችሁ ተነጋገሩ የሚሉ የሽማግሌዎች ድምጽ ይሰማ ነበር። ለዚህ ድምጽ ክሬዲት አልሰጣችሁትም ማለት ነው? መነጋገር አልሞከራችሁም? አመሰግናለሁ። በቅድሚያ ጃን ተከል ሚዲያን እዚህ በፊት እንዳደረጋችሁ ተግባራት አሁንም እያደረገላለው በድርጅቱ ስም ትልቅ ምስጋና አለኝ። ከዚህ በመቀጠል ግን አሁን በተነሳው አጀንዳ ሀሳቢ በውስጥ መከፋፈል አለ እየተባለ የሚናፈሰው ጉዳይ በመሰረቱ መከፋፈል ሲባል የሆነ ቡድንተኝነት ያለ የሚመስል ነገር ሲሆን ነው። ቡድንተኝነት ሲኖር ነው መከፋፈል ነው። ይሄ ግን በተወሰኑ ግለሰቦች መካከል የተፈጠረ ችግር ነው እንጂ እንደ ድርጅት የተሰነጠቀው ወይም የተከፈለ ቡድን የለም። ይሄን መሰረት አድርጎ የመጀመሪያው እንዲህ አይነት ነገር እንዲፈጠር ይቀራኔ እንዲመጣ የተደረገው ዝም ብሎ ጭፍን የሆነ ጥላቻ እና አሉባልታ መሰረት አድርጎ የተነሳ አካሄድ ነው የነበረው። ስለዚህ ይህን አሉባልታ መሰረት አድርጎ መነገር የለባቸው ነገሮች ወደ በሚዲያ መውጣት የተለያዩ ተግባራትን ለሌሎች አካላት ክፍት አድርጎ በረን ክፍት አድርጎ የመስጠትና ሌሎች እንደፈለገ ገብተው እንዲፈንጩበት የማድረግ ሁኔታ ነበረ። በመሆኑም ግን ይህን ለማስተካከል ብዙ የሽምግልና ሂደናል። የምክክር ሂደትን አድርገናል። ስብሰባ ፕሮግራም እየጠራን ችግሩን ቁጭ ብሎ በውይይት ለመፍታት በጣም ብዙ ርቀት ሄደናል። ይህን ስናደርግ ግን ይህን ችግር የሚፈጥሩ አካላት መጥቶ ቁጭ ብሎ ችግሩን በውይይት ከመፍታት ይልቅ መድረክ እየረገጥክ እየጣልክ መሄድ ነው የነበረው ሁኔታ ማለት ነው። የመጀመሪያው አለመገኘት ነው። ሁለተኛው ደግሞ የሚሆነው ከተገኙ በኋላም ቢሆን ሌሎችንም ቢሆን አሳድመህ እንዲወጡ የማድረግ በዛ ውስጥ የሚነገሩ የነበሩ ነገሮች የቅማንት ዲሞክራሲያዊ ፓርቲ የቅማንትን ህዝብ ክዷል፣ ድርጅቱ በቃ ለቅማንት ህዝብ የማይጠቅም አድርጎ የመናገር አጠቃላይ ድርጅቱ ፓርቲው የመንግስት እጅ ያለበት ስውር እጆች እየመሩት ነው የሚሉ ነገሮች ይቀርባሉ። እነዚህ ነገሮች የሚፈቱት ቁጭ ብሎ በመገምገም ነው። ኑና ቁጭ ብለን እንገምግም፣ እንወያይ፣ ደንብ አለን፣ መተዳደሪያ ደንብ አለን፣ አሳማኝ የሆነ መረጃ ይምጣና ቁጭ ብለን ተነጋግረን እነዚህን ችግሮች እንፍታ ወደሚለው ነገር ስትመጣ ቁጭ ብሎ ለመወያየትና ተወያይቶ ችግሮችን ለመፍታት ፈቃደኛ የሆነ አካላት ታገኝም ማለት ነው። ስለዚህ በተከታታይ መድረክ እየረገጡ በመውጣትና ቁጭ ብሎ ለመወያየት ፈቃደኛ አለመሆን ከመተዳደሪያ ደንቡ ውጭ የሆኑ ተግባራት ሲፈጸሙ በማግኘታችን መተዳደሪያ ደንቡን መሰረት አድርገን የሄድንባቸው ርቀቶች አሉ። ያንንም ራሱን የቻለ በደንቡ መሰረት የስነ ስርዓት አስጠባቂ ኮሚቴ አለ። በስነ ስርዓት አስጠባቂ ኮሚቴው መሰረት እነዚህን ችግር የፈጠሩ አካላት መታየት አለባቸው ወደሚለው ተግባር ገብተን የክስ ፕሮግራም ተጀመረ። ክስ መሰረት ችግር አለ ያለ አካል መከራከር ነው፣ መቅረብ፣ መወያየት፣ መሞገት ነው የሚያስፈልገው። የመጀመሪያ የክስ መልስም አላቀረቡም፣ መከራከርም አልቻሉም። መጨረሻ ላይ የስነ ስርዓት አስጠባቂ ኮሚቴው ውሳኔ ከሰጠ በኋላ የይግባኝ ጊዜ ያለው በይግባኝ ጊዜው ይግባኝ አልጠየቁም፣ መምጣት አልቻሉም ማለት ነው። ስለዚህ ዋናው ዓላማው ምንድነው? በውጭ እየሆንክ እያናፈስክ የሌለ መረጃ እያወጣ ዝም ብሎ አቧራ እያስነሳ ድርጅቱ አደጋ ውስጥ እንደሆነና ጠንክረው የሚሰሩ አመራሮችን ጠንካራ አመራሮችን እንደማይሰሩና ሌላ ችግር እንዳለ አድርጎ የማየት ሁኔታ ነው ያለው ማለት ነው። ስለዚህ በዚህ ልክ ነው የሄድነው። አሁንም ቢሆን ምንም አይነት የመከፋፈል ባህሪ አላሳየንም። ከዚህ ጋር እስኪ አቶ ተገኑ ሰዎቹ በዚህ ፕሮግራም ቀርበው እንዲያነሱት ነገር ነበር። ያነሷቸውን ዝርዝር ነጥቦች በተለይ በድርጅቱ ሊቀመንበር በአቶ አውግቸው ላይ ያነሷቸውን ነጥቦች ድርጅቱ ከማየት ከመመርመር አንፃር ምን እርምጃ ወስዳቸዋል እናንተ? እኛ ሊቀመንበሩ አቶ አውግቸው ማለደ ከ2015 ዓመተ ምህረት ጀምሮ 2015 ሚያዝያ ጀምሮ የተለያዩ ስያሜዎች ይሰጣሉ። ግን እነዚህ የሚነገሩ ነገሮች ሁሉ አሉባልታ እየሆኑ ነው ያሉት። እኛ እንደ ስራ አስፈጻሚ እንደ ማዕከላዊ ኮሚቴ እነዚህ የሚናፈሱ ወሬዎች ወይም እነዚህ የሚነገሩ በሚዲያ ላይ የሚሆን በድብቅ በፌስቡክ የሚሆን በተለያዩ ነገሮች የሚነገሩት መረጃ ትክክለኛ የሆነ መረጃ ይምጣ፣ ቁጭ ብለን ገምግመን የማስተካከያ እርምጃ እንወስዳለን ሁሉ ብለናል። ግን ይሄ ግን አሳማኝ የሆነ መረጃ ግን እስካሁን ድረስ ያቀረበም የለም። ሲጀመር ቁጭ ብሎ ለመገምገም ለመወያየትም እነዚህን ችግሮች እነዚህ ነጥቦች ይዞ ድርጅቱ ግን ተወያይቶ ያውቃል። በዚህ ጉዳይ እስከ ማስረጃቸው ይዞ የቀረበ አካል የለም። ድርጅቱ በዚህ ጉዳይ ተወያይቶ ያውቃል። ተወያይተንበት ነው ቃልን ገምግመናል። አሳማኝ የሆነ መረጃ ግን አላገኘንም። ዝም ብሎ አሉባልታ ወሬ ከመናፈስ ውጭ እርግጠኛ የሆነና አሳማኝ የሆነ መረጃ እስካሁን ድረስ ያገኘው ነገር የለም። በጣም ጥሩ አቶ አውግቸው፣ በእርግጥ አንተን መሰረት አድርገው የሚራመዱ ብዙ ነገሮች እንዳሉ ከአሁን በፊት በተደጋጋሚ አንስተናል። በእርግጥ ፕሮግራም እውነት ከሆነ እውነት ከባድ ነገር ነው። ድርጅትም ሊያፈርስ የሚችልበት ብዙ ነገሮች አሉና
አንተስ እንደው ያሉ ነገር እውነትነት ይኖረው ይሆን ብለህ ራስህን ለማየት የሞከርክበት እድል አለ? እስኪ በሱ ጥር አድርገህ ንገረን። አቶ ተገኑ በስፋት ስላብራራው ብዙ እዛ ላይ ብዙ ሰዓት መፍጀት አልፈልግም። ዋናው ነገር ግን የነበሩ ወደ 12 የሚሆኑ አሉባልታ ወሬዎች ሙሉ በሙሉ እየከሸፉ መምጣታቸውን እንደ ድርጅት ማረጋገጥ ችለናል። እኔ እኮ ኡጋንዳዊ ነኝ እኮ እኔ ባንዳንዶቹ የፌክ አካውንት ተጠቃሚ አካላት እኮ እኔ ኡጋንዳዊ ነኝ። እስካሁን ኡጋንዳ ከሄድኩ ቆይቻለሁ። ኡጋንዳ ኮበለለ ከተባለ በጣም በርካታ ጊዜያት ቆይተዋል ማለት ነው። አንድ እሱ። ሁለተኛ ሌሎችም በጣም በርካታ የሆኑ አሉባልታዎች አሉ። እኔ ባሉባልታ አልበገርም በመሰረታዊነት እውነት ይሆኑን ብለን እንደ ድርጅት ገምግመናል። 3-4 ጊዜ ሂስና ግሌስ እያደረግን እስኪ ከየት የመነጨ ነው ይሄንን ሀሳብስ የሚያነሳው ማን ነው የሚለውን ስናጠና ግን በዋናነት ሆኖ ያገኘ ነው ድርጅቱ እየሄደበት ያለውን ሰላማዊ ትግል የሚነቅፉ አካላቶች ናቸው የማይፈልጉ። እንግዲህ ትግሎች በጣም በርካታ የትግል ሲስተሞች አሉ። ትጥቅ ትግል አለ፣ ሰላማዊ ትግል አለ፣ ሚክስድ አድርገህ ቀላቅለ መታገል አለ። እኛ ግን ከትጥቅ ትግልና ከሚክስድ ከሆነው ከቀላቅሎ ከመራመድ ከመታገል ውጭ የሆነውን እጅግ በጣም አዋጭና ዘላቂያዊ መፍትሄ ምንም አይነት ጉዳት የማያደርስበትን የትግል ሲስተም መርጠን እየተንቀሳቀስን እሱም ሰላማዊ ትግል ነው። በሰላማዊ ትግል ውስጥ የሻከሩ ቃላቶችን እየወረወርክ ሌሎችን እያስቀየምክና በሌሎች ላይ እየሰራህ አይደለም ድርጅታዊ ፕሮግራምን እያስፈጸምክ ነው የምትንቀሳቀሰውና ይህን ሰላማዊ ትግል እንደ እንቅፋት የሚቆጥሩ ግለሰቦች የድርጅቱን ስም በማጠልሸት የግለሰቦችን የአመራሮችን ስም በማጠልሸት በጣም በርካታ ርቀቶችን ተጉዘዋል። የተለያዩ ደብዳቤዎች ተጻፉ ተብለው እኮ በእኔ ላይ በባለፈውም አንድ ፕሮግራም ሰርተናል። በታራሚዎችና በተለያዩ አካላቶች ላይ በህዝቡ ላይ የታረሙትን ወይም ደግሞ የማንነትና የእርስ አስተዳደሩን ጥያቄ መሰረት ያደረገ እንዲሁም ደግሞ የታራሚዎችን መሰረት ያደረገ ደብዳቤዎችን በድርጅቱ ሊቀመንበር በኩል ወጪ ሆኗል ተብሎ እኮ ምንም የማይገናኝ ደብዳቤ ተጽፏል ተብሎ ሲያራጉ ከርመዋል እኮ። እውነተኛ ነው ካለ ፊት ለፊት ከኔ ጋር መጥቶ የሚጋፈጥ አካል የለም። በፌክ አካውንትና በተለያየ ሲስተም ከመሮጥ ባለፈ እውነተኛ ነው ብሎ ከኔ ፊት ለፊት መጥቶ ኃላፊነት ወስዶ በባህላዊም በህጋዊ ማግባብ ሊጠያየቅ የሚችል እውነተኛ አካል የለም። ስለዚህ በእንደዚህ አይነት አሉባልታዎች ደግሞ አንበገርም፣ እኛ አንቆምም። በጣም በርካታ ትግሎች አሉብን፣ ህዝባዊ የሆኑ ጉዳዮች አሉብን። ሰላማዊ በሆነ መንገድ ከሚመለከታቸው አካላቶች ጋር ቁጭ ብለን ዲስከስ እያደረግን ችግሮቻችን እየፈታን እንደ ድርጅትም እንደ ህዝብም እንደ ግለሰብም አሉ የሚባሉ ችግሮችን እየፈታን የምንቀጥልበትን ሂደት እያስቀጠልን ነው። ቀጣይም ለህዝባችን ድምጽ የሚሆንበትን መሰረታዊ ሁኔታ ማስቀጠል ይጠበቅብናል እንጂ ባሉባልታ ተጠልፈን መቀመጥ መቻል የለብንም የሚል ድርጅታዊ አቋም ነው ያለን። በጣም ጥሩ። ወደ ዛሬው አሁንም ሌላ ነጥብ ስንገባ ወደዛኛው ነጥብ ሳትሄድ ግን እዚህ ጋር ተያይዞ እነዚህ ነገሮች ያመጣቸው ነገር ተግባር ምንድነው እንዲመጡ ያደረጋቸው እነዚህ ነገሮች የሚለው ነገርና አሁን ወደፊትስ ምንድነው መፍትሄ መሆን ያለበት የሚለው ነገር ግን ብንነጋገር ጥሩ ነው ብዬ የማስበው። የመጀመሪያው የተከበሩ አቶ አውግቸው የፓርቲው ሊቀመንበር እንደተናገሩት የፓርቲያችን አካሄድ ከነበረበት የጥላቻ እና የፖለቲካ ምህዳሩ ሳይሰፋ በነበረበት ሰዓት የመጠላለፍና የጥላቻ ፖለቲካ ነው እዛ በፊት የነበረው ማለት ነው። ከገዢው ፓርቲ ጋር ተገናኝቶ መስራት፣ ከሌሎች የፖለቲካ ፓርቲዎች ጋር ተገናኝቶ አለመስራት እንዲህ አይነት ነገሮች ነበሩ። አሁን ግን ፍጹም ሰላማዊና ዲሞክራሲያዊ በሆነ መንገድ የሚቀርቡ ጥያቄዎችም የህዝብ ጥያቄዎች ሰላማዊ በሆነ መንገድ መቅረብ አለባቸው በሚል በተሰራ የዲፕሎማሲ ስራ ከፌዴራል መንግስት ጋር ከክልል መንግስት ጋር ከዞን እስከ ወረዳ ባለው አካሄድ የግንኙነት አግባቦችን እየተጠናከረ ሄደዋል ማለት ነው። ስለዚህ ይሄ ቀጠናው ሰላም እንዲሆን የማይፈልጉ ሁልጊዜ ቅማንት ዲሞክራሲያዊ ፓርቲ ከገዢው ፓርቲ ጋር የማይገናኝና በጣም ትልቅ ቀይ መስመር በመካከሉ እንዳለ አድርጎ የሚስቡ አካላት ይህን ደግሞ ለግል ፍጆታቸው ስለሚጠቀሙበት ነው። ስለዚህ የቅማንት ትግል በመራዘሙ ምክንያት የተለያዩ ጥቅማ ጥቅሞች የሚያገኙ ግለሰቦች ሊኖሩ ይችላሉ ማለት ነው እና ትግሉ እንዲራዘምና በጥላቻ ቀጠናውም ሰላም እንዳይሆን የሚፈልጉ አካላት ነው የሚጠቀሙበት ብዬ ነው የማስበው። ከዛ ውጭ ግን መሆን ያለበት ምንድነው ነው ዋናው ትልቁ መፍትሄው ምንድነው መሆን ያለበት ነው። ለምሳሌ አቶ አውግቸው ይህን ደብዳቤ ለአማራ ክልል መንግስት ደብዳቤ ጻፈ የተባለው ደብዳቤ ከተገኘ እርግጠኛ ሆኖ ከተገኘ ይህን ደብዳቤ የት ቦታ ነው የወጣው የት ነው የተገኘ የሚለውን ነገር የተረጋገጠ እርግጠኛ ሆነ መረጃ ይዘህ መምጣት ነው። ይሄ ለህዝብም ቢሆን ታሪካዊ የሆነ ስህተት ስለሚሆን ማለት ነው ሆኖ ከተገኘ ማለት ነው። ግን አይደለም ፌክ መሆኑን እኛ በተለያየ መንገድ ገምግመናል። ከዛ በተጨማሪ አቶ አውግቸው 69 ለማስፈጸም እንግዲህ ይሄ የሚጠቀሙበት ምንድነው የቅማንትን ህዝብ ስስ ብልት የሚባለው የትኛው ነው? የቅማንት ህዝብ ስስ ብልቱ የትኛው ነው? ቁስሉ መንካት የቅማንትን ህዝብ ማለት ነው። 69 ለማስፈጸም በ69 የቅማንት ዲሞክራሲያዊ ፓርቲ የሚንቀሳቀስበት አንዳችም ነገር አይኖርም። የቅማንት ህዝብ ራስን በራስ ማስተዳደር አለበት የሚለው አቋማችን ነው። እንቀጥላለን። ግን በምን አግባብ ነው ራስን በራስ ማስተዳደር ያለበት? የቅማንትን ህዝብ ፍላጎት መሰረት ባደረገ መንገድ መሄድ አለበት ነው። ወያይት የሚችሉ በጣም ብዙ የሚመለከታቸው የማህበረሰብ ክፍሎች አሉና ይህም መሰረት አድርጎ ሌላው የታሰሩ እስረኞች አሉ። እሱን ለራሱ እናነሳዋለን። እሱን በራሱ እናነሳዋለን። እሺ፣ እዚህ ጋር ተያይዞ የሚያነሱት እስረኞች እንዳይፈቱ አቶ አውግቸው ደብዳቤ እየጻፈ ነው። ይህን አድርገህ የቅማንት ዲሞክራሲያዊ ፓርቲ አጠቃላይ ለቅማንት ህዝብ ምንም አይነት ጥቅም እንደሌለው
በታጋዮች ጉዳይም የሚሄድበት ርቀት በጣም የከፋ ርቀት እንደሚሄድ እያደረጉ የሚያነሱትኝ የቅማንት ዲሞክራሲያዊ ፓርቲን ከቅማንት ህዝብ ለመነጠልና የቅማንት ዲሞክራሲያዊ ፓርቲ እንቅስቃሴው የተገደበ እንዲሆን በህዝቡ መካከል ተንቀሳቅሶ እንዳይሰራ አሉባልታ በማናፈስ ብቻ ስራ የሰሩ የሚመስላቸው የታጋይን የሚሉ ወይ ታግለው ምንም ለውጥ ማመጣ ሰዎች አሉና ስለዚህ ዋናው ትክክለኛ መንገድ እርግጠኛ ነን ብሎ የሚያምን አካል ካለ እነዚህ ነገሮች ሰብሰብ አድርጎ ይዞ መጥቶ ወደ ተቋማችን ይምጣ ለውይይት ለመገማገምኛ ዝግጁ ነን። በጣም ጥሩ። ወደ እንትራችን ስንመጣ በዚህ ማለት ይህ አመት የምርጫ አመት እንደሆነ ይታወቃልና የእናንተ ፓርቲ ወደ ምርጫው በንቃት ለመሳተፍ ምናልባት ለመሳተፍ ወስናችሁ ከሆነ ማለት ተወዳዳሪ አካል መርጣችሁ አቅርባችኋል። እስቲ በሱ ቁጥር ያለ መረጃ ሲስተን